ነፍሲ ማር ብዬ ልጀምር። ታሳዝናለች በጣም ዓርብ ዕለት ተኛች። ላይቭ ስትሪም ገብተው እንደወጣች በዛው ቀረች። እናትየው ስቀሰቅሳት መነሳት አልቻለችም አሉና ታሳዝናለች። አሁን ነው የነገሩኝ። ቀብሯ ዛሬ ቀብረናት መጣን ያሉ ሰዎች ላይቭ ስትሪም ነው ጭምር ነገሩ። በአካልም የሚያውቋት ሰዎች በጣም ነገሩ። ቤዛም ብዙዎቻችሁ ቲክቶክ ላይ ታውቋታላችሁ ብዬ አስባለሁ። እንግዲህ የተለያዩ ቪዲዮዎችን ፖስት በማድረግና ላይቭ ላይ ጌም ትጫወት ነበር። እንግዲህ ዓርብ ዕለት ላይቭ ላይ ቆይታ ደከመኝ ትንሽ አረፍ ልበል እንዳለች ላትመለስ በዛው አሸልባለች። ለእህታችን ነፍስ ይማር ማለት ፈልጋለሁ። ሁለተኛ በጣም የገረመኝ ነገር ውብ ልቦች የሚል አካውንት ላይ ቤዛን ፖስት አድርጓት ኮሜንቶቹን እዩዋቸው። ታድላ ለኔም ጸሎት አድርጉልኝ መሞት ፈልጋለሁ። በተለይ ከቅርብ ጊዜ ጀምሮ ብዙዎቹ ራሴን ላጠፋ ነው መሞት ፈልጋለሁ እያሉ ፖስት እያደረጉ ራሳቸውን እያጠፉ ነው። አሁን ያላችሁበት ጊዜ በጣም ከባድና ሞት ምርጫ ያደረጋችሁበት ጊዜ ሊመስላችሁ ይችላል፣ ግን መሞት መፍትሄ አይደለም። ከቻላችሁ ሁላችሁም በየእምነታችሁ ጸሎት አድርጉ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። አስደንጋጭ መረጃ ተሰምቷል። ታዋቂዋ የቲክቶክ ፈርጥ ቤዚ ወይንም ቤዛ በድንገት ከዚህ ዓለም በሞት ተለይታለች። ልጆች ታውቋታላችሁ። ቤዛ ሰው እንዴት የዛሬ 3 ቀን ያየው ሰው ዛሬ ሞተ ተብሎ ይፖስታል? ቤዛ ነው ስሟ፣ ቤዛ ነው የሚለው ቤዚ አበባ ስትሞላልኝ ነበር ጌም ስጫወት እዚህ። ስታሳዝን በመቤት በጣም ነው ያሳዘነች። በጣም በኢየሱስ ያንተ ወዲያ ላይቭ ነበር ያንሲ ቪዲዮ ለሰርታለች ነበረች ላይ ጊዜው ያለፈበት ሂና ምን ፌቲ ተቀብታ ነው ወይስ ምንድነው? ሂና ተቀብታ ቅንድቧ አብጦ አይኗ አብጦ ነበር ከባቢ ጋር የሰራችው ቪዲዮ። ያኔ ነው። አዎ ያኔ አዎ በስበት አሳይን እስኪ ያማሪ ይችልች የሁላችንም ፎሎ አርጋናል። ስታሳዝን ግን ተሽሏት ምናምን ያው ተሽሏት እኮ ነው እዚህ ጋር ሰራች። ቆይ መልካላስ ዓርብ ዕለት ላይ ነበረች። ትምህርት ያልተማረች ስራ የሌላት ገንዘብ የሌላት ፍቅር የሌላት ወይኔ ምኑና ነው ምኗን አሟት ነበረ። አሁን ደግሞ ይዘዙሽ ክብር የሌላት ሴት የሚያፈቅረው ወንድ ልጅ ብቻ ነው። ሴት ልጅ ያንን ታረጋለች? በፍጹም አታረግም። እስቲ ወንዶች ከመቀመጥ ሴት የሚያፈቅረው ምንም ማለት ነው። ትምህርት ያልተማረች ስራ የሌላት ገንዘብ የሌላት ፍቅር የሌላት ስታሳዝን እዳ ዓርብ ዕለት ማርያም በስነ ስርዓት ስቃ ተጫውታ እናቷ ሲያሳዝኑ ገና እናትየዋማ በቃ ላይ አብራችሁ የምትጫወቷት ልጆች እንደው ከእናትየው ጎኑ ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የማታፈቅረውን ወንድ ልጅ ስታወራ ያለው ልዩነት። የምታፈቅረውን ወንድ ልጅ ስታወራ ሴት ልጅ ሄሎ አባ እንዴት አደርክልኝ? ደህና ነህ አባ? እንዴት ነህ የኔ ጌታ? ቁርስ በላህልኝ አባ? በላህ የኔ ጌታ? እሺ ብላልኝ። እሺ የበላ ከሆነ ቀስ ብለህ እሺ። ታክሲ ስትጋፋ ቀስ ብለህ እሺ አባ፣ እንዳይረግጡ እሺ አባ። አባ ታክሲ ብር አለክ? የታክሲ ብር አለህ አባ? አካውንትህ ላይ ብር አለ ወይስ ልላክልክ? እሺ እሺ፣ ከሌለ ግን ንገረኝ። እንዴትም ብዬ ከወንድሜም ተቀብዬ ከአባዬም ተቀብዬ ልክላለሁ። እሺ የኔ ጌታ፣ በጣም ነው ማፈቅርክ የኔ ጌታ፣ በጣም አፈቅርሃለሁ። አንተ ስላለህ እኮ ነው አባ እኔ የምኖረው። የደስታዬ ምንጭ እኮ አንተ ነክ። አንተ ባትኖር እኮ አባ እኔ ራሴን ነበር ማጠፋው። የኔ ጌታ በጣም ወድሃለሁ። እሺ ከወንዶች ሁሉ አንተ ንጉስ ነህ፣ አንተ የተለየህ ነህ፣ የመኖሬ ምክንያት ነህ ትላለች። የማታፈቅሩን ወንድ ልጅ ስታወራ ደግሞ ሄሎ አቤት እንዴት ነህ? ደህና ነኝ። ላግኝስ ይላት። አይ አይመቸኝም፣ ተኝቻለሁ፣ አይመቸኝም፣ ትንሽ ራሴን አሞኛል። ምን ነው ለምን አመመሽ ምናምን ሲላት እኔ እንጃ ትንሽ አመመኝ። እስቲ
ብር ላክልኝ እስቲ ለሕክምና ሐኪም ቤት ምናምን ልታየው መሰለኝ ብር ፈልጋ ማለት ነው ልታየው መሰለኝ ከዛን የፈረደበት ወንድ አፍቅሮ የለ እሺ እልክልሻለሁ አይዞሽ እሺ በቃ ልተኛበት አሞኛል እሺ ላግኝሽ ልሽ ሐኪም ቤት ልውሰድሽ ሲላት አይ አልፈልግም አላመንከኝም ነው እንዴ በቃ ካላመንከኝ ቻው እሺ አንተ ድሮም አትወደኝም ብር ላክልኝ ስለ ሐኪም ቤት ነው እንጂ ልዝናናበት ነው እንዴ ትለዋለች ሴት ልጅ እንደዚህ ናት ሳያማትም አመመኝ ብር ላክልኝ ነው የምትለው ሳያማትም ማለት ነው የማትወደውን ወንድ ብልት ማረክ ልማዳቸው ነው ሴት ልጅ አንዴ እስቲ እቺ ምርጥ ልጅ ሰምተናት እንመለስ ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው ትምህርት ያልተማረች ስራ የሌላት ገንዘብ የሌላት ፍቅር የሌላት ጭንቅላት የሌላት ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው ሴት ልጅ ያንን ታረጋለሽ በፍጹም አታረግም እስቲ ወንዶችዬ ከመቀመጫችሁ ብድግ በሉና ለራሳችሁ እንዲያጨብጭቡ ትችያለሽ እንዳንቺ አይነቱ ነበር መርጦ ማግባት መርጦ ትለያለሽ ነፍስ ይማር ብዬ ልጀምር ታሳዝናለች በጣም ሁላችሁም ነፍስ ይማር በላት ቤዚ ትባላለች ሶሻል ሚዲያ ቲክቶክ ላይ በጣም ከበዛች 3 ወር 4 ወር ይሆናል እኔ ማጣት ላይቭ ስትሪም ላይ ገብታ ከኔ ጋር አንዳንድ ነገሮችን አውርታ ያው እንደምታዩት አሳያችኋለሁ እና በጣም ምስኪን ልጅ ነች ዓርብ ዕለት ተኛች ላይቭ ስትሪም ገብታ እንደወጣች በዛው ቀረች እናትየው ስቀሰቅሳት መነሳት አልቻለችም አሉና ታሳዝናለች አሁን ነው የነገሩኝ ቀብሯ ዛሬ ቀብረናት መጣን ያሉ ሰዎች ላይቭ ስትሪም ላይ ጭምር ነገሩ በአካልም የሚያውቋት ሰዎች ጋር ደውለው ነገሩ ያሳዝናል ነፍስሽ በሰላም ትረፍ ያሳዝናል አያችሁ ለዚህ ነው ብቻ እግዚአብሔር ይመስገን